ሰላም የሁለቴ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ ወይ? አላችሁ ወይ? እኔ ያለሁላችሁ እግዚአብሔር የተመሰገነ ይሁን። ዛሬ ራይስ ታህት እየሰራው ነው። አያችሁት? 2 ከግማሽ ሽንኩርት፣ 2 ቲማቲም፣ 2 ድንች፣ ነጭ ሽንኩርትና ዝንጅብል፣ 1 ሎሚ፣ ካሮት፣ ትልቁ ቃሪያ፣ ኩዝበራ አለኝ። እዚህ ጋር ደግሞ ከነ ቆዳ የታጠበ ዶሮ አለኝ። ከዛ መስራት እንጀምራለን ማለት ነው። እስቲ አብረን እንስራ፣ አብረን እንጀምር እላችኋለሁ። በተረፈ እንዴት ናችሁ? ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። ሰላማችሁ በያላችሁበት ብዝት ይበልልኝ። አሁን እዚህ ላይ እንትን እርድና ትንሽ የዶሮ ቅመም ጨው ጨምሬ ትንሽ ግማሽ ጠብሳለሁ ማለት ነው። ቤተሰብ የወላችሁ ሽንኩርቴ ቡኒ ሆና አሁን ደግሞ ነጭ ሽንኩርትና ዝንጅብል ጨምራለሁ ማለት ነው። እዚህ ጋር ደግሞ ከቢፋለ ጨምራለሁ ማለት ነው። መከራ ነው። ሰውየው ቤት ውስጥ አለ፣ እየፈራው ነው እየቀረጽከዋለሁ። ቤተሰብ ከዚህ ጣጣ መቼ ፈጣሪ እንደሚያወጣ አላውቅም። ትልቁ ቃሪያ አንድ ይሄ ሁለቱንም ቲማቲም ጨመርኩት ማለት ነው። ከዛ አሁን ዶሮውን ጨምሬ አንድ ላይ ነው የሚያበስለው። ከዛ እንደዚህ እያደረኩ አበስላለሁ። ቅመሙን ጨምራለሁ። ቀይ ቅመሙን አሳያቸዋለሁ። ከዛ በዚህ ላይ ሩዝ ቀቅዬ በላዩ ላይ ነው የሚጨምረው ማለት ነው። የበላችሁ ካሮት ጨመርኩት። ከዛ ማብራት ስለተዘጋኩ ነው ካሮት ጨመርኩት። አሁን ደግሞ ይበላችሁ እርድ አለኝ፣ 7 ስፓይሲ፣ ኩዝበራ ፓውደር፣ ኦል ስፓይሲ፣ ብላክ ፔፐር፣ ከዛ አሁን ይሄንን እሳት ቀንሼ ማለት ነው ሰባጣ እስከሚሰራ ቀስ ብሎ ይበስላል። የሆነ ጥቁር አይመስልም? ማብራቱ እኮ ነው ቤተሰብ የሚያጠፋው። ቤቱ ትንሽ ጭልም ስላለ ነው እኮ እያችሁ። ከዛ ይሄ ጨው ጨምሬ 1 ደቂቃ ይበስላል። ከዛም በኋላ ሩዝ ግማሽ ነው የሚያበስለው ሙሉ ሳይሆን፣ ከዛ በላዩ ላይ ይጨምራል ማለት ነው። የሁላችሁ ቤተሰብ ዶሮውን በግማሽ ነው እየጠበስኩ ያለው። ጠብሻለሁ። ሽንኩርቱን ደግሞ እንደዚህ በቁመና ነው የከተፍኩት አማርኛ ብሎኝ እዛ አሁን ደግሞ በዚህ ዘይት ሽንኩርቴን ጨምራለሁ ማለት ነው። ጣዕም ይሰጣል። ዘይት አይፈልግም እኛ ቤት። ከዛ አያችሁት ቤተሰብ በሰለ፣ ዶሮ በሰለ። አሁን በዚህ ላይ በቃ ሩዝ መጨመር ነው። ሩዝ አይደለም ይበቃዋል። ላወጣ ነው ማለት ነው። በላዩ ላይ ጨምራለሁ። አሁን እያነሳው እንደውም ይበቃዋል። አያችሁ ራይስ ታህት ይባላል ማለት ነው። እስቲ የእናንተን ደግሞ
አሳቢ አያችሁት። ከዛ ይሄንን ሽፍን አድርጌ 15 ደቂቃ አቆየዋለሁ። በቃ መጨረሻ ላይ እንገናኛለን። ይሄ ብላችሁ ቤተሰብ ደረሰ። አሁን ግማሽ ሰው ሊበላ ነው ማለት ነው። አሁን ችግሩ ይሄ ነው። በግማሽ ግማሽ ነው የሚሰጠው። አንድ ላይ አይበላም። አቤት አቤት እንዴት እንደሚያምር አያችሁ። መከራ ነው እኮ ይሄ አንድ ላይ ካልበሉ። ግማሾቹ አሁን ታሞ እዛ ፎቅ ነው ያሉት። ከዛ እንደዚህ አድርጌ እንዴት እንደሚያምር ወይ ጉድ! ይሄንን ደግሞ አስቀራለሁ። ቤተሰብ አሁን ደግሞ ሰላጣ እንጀምር። 2 ኪያር፣ 2 ቲማቲም፣ ይሄኛው ሰላጣ፣ ይሄኛው ካሮት አላመጣም፣ አመጣለሁ። ከዛ አብረን እንከትፋለን ማለት ነው። ይኸውላችሁ እንዴት እንደሚያምር አቤት 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 አቤት። አብረን ሽንኩርት ራሱ አንድ ሽንኩርት ጨምራለሁ። እኔ ሰላጣ ስከትፍ ይወዳሉ ሰዎቹም ደግሞ ሰላጣ ላይ ሽንኩርት በጣም ይወዳሉ። ቃሪያ ይኸው ቃሪያ በዚህ በኩል አለ ያላችሁ የሚያቃጥል ሳይሆን ትልቁም ሳይሆን የሆነ ረዥም ነገር አለ አይደል? እሱ ቃሪያ እንከትፋለን አብረን። እናንተ ጋስ ምን ተሰራ ዛሬ? እስቲ ነው ገባ ገባ በሉ። ይሄው ከተፍኩት ቃሪያ፣ ቲማቲም፣ ኪያር፣ ሽንኩርት ይሄኛው ካቤጅ ቀዩ ማለት ነው። አያችሁ ካሮት ብቻ ነው የቀረኝ አሁን ማለት ነው። አሁን ደግሞ እንትኑንም አብረን እንሰራለን ማለት ነው። ሶሱን የሰላጣ እንትኑ ዘይቱን ሎሚ ምናምን አድርጌ ሲሰራ አሳያችኋለሁ። አዛን አለ እኮ ልጆቹ እስከ አሁን ትምህርት ቤት ወጣ አልመጣም። ሴትዮ ለራሷ ከስራ ቶሎ መጣ በልታለች እሷ። ሰውየው ልጆቹን እየጠበቀ እነርሱ መቼስ ይሄን እላችኋለሁ። እንትኑን አብረን እንሰራለን። እሺ የሰላጣውን ሶስ አብረን እንስራ ቤተሰብ። ሱማቅ፣ ጫው፣ ፓፕሪካ፣ ብላክ ፔፐር፣ ናሽፍ፣ ሎሚ ጁስ፣ ዘይቱን። እዚህ ጋር ደግሞ ይሄኛው ምንድን ነው የሚባለው? ይሄኛው ሰላጣ እዚህ ጋር አለ።
ከዛ እያንዳንዱን እናቀላቅላለን እዚህ ጋር ማለት ነው። ይሄኛው ሳይበዛ እዚህ ከዛ ዘይቱ ዘይቱን በጣም ይወዳሉ እዚህ ቤት በጣም ይወዳሉ ማለት ነው። ቆያችሁት። ከዛ በኋላ ማቀላቀል ግን ሎሚ አንሷል። ሎሚ ጨምራለሁ ማለት ነው። ሎሚ አንድ ግማሽ ሎሚ ጨምራለሁ። በጣም ሶስ ይፈልጋል። ከዛ እዚች ላይ ተደርጎ ይበላል ማለት ነው። ቤተሰቦች ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ሰላማችሁ ይብዛ።